ብዙዎቹ ገና ከጀምሮ ስህተት ይሰሩና ከመጀመሪያው ይሰናበታሉ። ያ ማለት በጣም የምንወደውን ስራ እንድናጣ ያደርገናል። ለዚህ ነው እኔ ብሪፍሊ በጥንቃቄ ሰርቼ ያመጣውላችሁ። ሄሎ ኤቭሪዋን፣ እንዴት ናችሁ? ሁሉ ሰላም? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ብዙዎቻችሁ በጠየቃችሁን መሰረት በጣም ቁም ነገር አዘል የሆነ ቪዲዮን ይዤላችሁ መጥቻለሁ። እንደምትወዱት አልጠራጠርም ማለት ነው። ይህም ጥያቄ ደግሞ ምንድነው ብትሉኝ ስክሪኑ ላይ እንዳስቀመጥኩላችሁ ቴል ሚ አባውት ዩርሰልፍ ወይም ራስዎን ያስተዋውቁ የሚል ጥያቄ ነው። ይህ ጥያቄ ማንኛውም አይነት ስራ ላይ ለመቀጠር መጀመሪያ ላይ ፈተናውን ተፈትነን ስናልፍ የምንጠየቀው ጥያቄ ነው። በቃ ማንንም ሰው ይሄ ጥያቄ የመጀመሪያ ጥያቄው እንደሆነ አውቆ ተረድቶ ኢንተርቪው ላይ መቅረብ አለበት። ይህ ጥያቄ ደግሞ ቤዚካሊ የሆነ ጥያቄ ነው፣ በጣም ወሳኝ። ኢቭን እንኳን የምንፈልገውን ስራ ለማግኘት ስራውን እንዳናገኝ ሌሎችንም ጥያቄ ይህንን ጥያቄ በደንብ ብሪፍሊ ካላረግን ራሳችሁን በደንብ አድርጋችሁ ካላስተዋወቃችሁ ሌሎችንም ጥያቄ የመጠየቅ እድሉ በጣም ያጠረ ነው። ያ ማለት ሌሎችንም ጥያቄ አልተጠየቅንም ማለት ይህ ጥያቄ እኮ ለብዙ ደቂቃ አይደለም፣ ለ2 ደቂቃ ይሰጣል። መጀመሪያ ኢንተርቪው ክላስ ስትገባ ከመግባታችን በፊት ማወቅ ያለባችን ነገሮችን አውቀን መግባት አለብን። ይሄ ኢንተርቪው ክላስ ስንገባ ይጠየቃል። በቃ ሁሌ introduce yourself, tell me about yourself፣ ራስዎን ያስተዋውቁ የሚል ጥያቄ መጀመሪያ ነው። ግን ብዙዎች ከዚህ ነው የሚሰናበቱት። የምንፈልገውን ስራ እንዳናገኝ ያደርጋል። ለዚህ ነው እኔ ብሪፍሊ እዚህ ጋር በጥንቃቄ ያዘጋጀውላችሁ ማለት ነው። እኔ ያለኩበትም ስለሆነ ከልምድም አንፃር በጥንቃቄ እዚህ ጋር አዘጋጅቻላችኋለሁ ማለት ነው። ይህንን ደግሞ እናንተ ከፈለጋችሁ ለእናንተ ማይሆነውን ብቻ ከታደርጋችሁ አንስታችሁ በዲስክሪፕሽን ቦክስ ውስጥ ማስቀምጥላችሁ ይሆናል። ከዛ ኮፒ ፔስት አድርጋችሁ ለእናንተ ማይሆነውን ካታደርጋችሁ አውጥታችሁ የራሳችሁን መረጃ መክተት ብቻ ነው። በጣም ይህንን ከከተታችሁ ማለት 101% የማለፍ እድላችሁ ሰፊ ነው። እሺ መጨረሻ ላይ ሲጨርሱ that is all about me, thank you again ትላላችሁ። እሺ ከናንተ መጠበቅባችሁ ውዶቼ ይህንን ቻናል ሰብስክራይብ ማድረግና ማስታወሻ መያዝ ነው። ለዚህ ቻናል አዲስ ሆናችሁ ደግሞ አለው ለኢትዮ ባንክስ ኤግዛም ቻናል አዲስ ሆናችሁና ገና ዛሬ የመጣችሁ ካላችሁ ቻናሉ በጣም ቁም ነገር አዘል ሆነ የኢትዮጵያ ባንኮች እና የኢትዮጵያ ባንክ ጥያቄዎችና የኢትዮጵያ ባንክ ኢንተርቪው ጥያቄዎችን ማንኛውም የባንክ መረጃዎችን የምታገኙበት ስለሆነ ይህንን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን ኦል ቢታረጉ ሁሌ መለቃችሁ አዳዲስ ቪዲዮዎች ይደርሳችኋል ወዲያውኑ ማለት ነው። እናንተም ይህንን ቪዲዮ ሼር ላይክ በማድረግ ለሌሎች ለኢት ወንድሞቻችሁ ሼር አድርጉላቸው። ሼር ማድረግ ቅንነት ነው። ቅንነት ደግሞ የመልካምነት መገለጫ ስለሆነ መልካም ማድረግ መልካም ነው እላለሁ። ሌሎችንም ምሰራላችሁ ቪዲዮ ኮሜንት ላይ ጻፉልኝ። ማንኛውም የባንክ ፈተና ከፈለጋችሁ ማንኛውም የባንክ ኢንተርቪው ከፈለጋችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቻው ባይ ባይ።